ዶክተር ነበርኩ ግን ደሞዙ ስለማይበቃኝ ነው ይሄን ስራ የጀመርኩት አሁን ለሚመጣው ትውልድ የሚያስተላልፉት መልእክት አባባ ስራህ ላይ ከምትሰራው በላይ ራስ ላይ ስራ ማደር ፕሌን ውስጥ ማጨስ አይቻልም ከፈለጉ ውጪ ማጨስ ይችላሉ ምን አገባሽ አልወርድም እነዚህ አትችልም አይሳካልህም የሚሉ ሰዎች ማለት ምናልባት ልክ ቢሆኑስ አንተ የማትረባ ሰው ትሆንስ ይችላል ማርያምን ሮናልዶ ይችላል ጀግና ሮናልዶ የፒኤስጂ ማን ነው ማርያምን ይችላል ላሚን ጀማል እንዲህ ነው ያዘው የወጋ ቢረሳ የተወጋ ማይረሳ ከሆነ ማርያምን ከይዙ ከባድ ነው የሚሆነው መኪና ካልገጨህ አትፈምስም ብላችሁኛል ይሄው ልገጭ ነው አር ሞትኩኝ ጦርነቱ ደርቷል አይሏል በእውነቱ ሽሯችንን ትተን ገባን ከፍትፍቱ ሁላችሁም ትመጣላችሁ ተዋጊ ጦረኛ ጀት አብራሪ ትሆናላችሁ ጨፍጫፊ ገዳይ ትሆናላችሁ ሁላችሁም ትመጣላችሁ የትም ያልተተኮሰ አዲስ ቀላ አዲስ ቦምብ አዲስ ድሮን አብራሪ ትሆናላችሁ ያለቀበት ለፍልስጤም ታሸንፋለች ያለቀበት እስራኤል እየመራች ነው ሁሉም ተቀላቅለዋል ጦርነቱን እያየለ ነው ያለቀበት ባንዲራዋን ይዞ ባንዲራዋን ማን እኔ እንኳን እስራኤል ታሸንፋለች ሸመቱት ፍልስጤም ታሸንፋለች የታላችሁ ፍልስጤሞች አራልተሸጠም ባዷችንን እንዳንገባ ፍልስጤም ታሸንፋለች ማናችሁ ልጆች ጦርነቱ ዛሬ ደስ ይላል ተባብሟል ይመጣሉ ያለቀበት ፍልስጤሟን ያየ እስራኤሏን ያየ ታርጉ ትልቁን አንበሳ ከሰጣችሁኝ አዳር ነጫለው ትንሿን አንበሳ ከሆነ ሾርት ነው ምግባው ሌትስ ጎ ፋሚሊ ለሴቶች ምን ምክር ትሰጣቸዋለህ ወንድ ልጅ በጦርነት እያለቀ ነው ጦርነት ይቆም ብላችሁ ሰልፍ ውጡ አለዛ ባልቀርቶ አባል አይገኝም ሴቶች ብዙ ጊዜ ሊያስቡበት የሚገባው ነገር ምንድነው ማማ ለራስሽ ማድረግ የምትችያቸው ነገሮች እንኳን መስጠት ካልቻለ ጥቅም የለውም ብሎክ አርጊው ያንን ንፍጣም ሰውዬ እዚህ ያለው ነፋስ በጣም እየጠነከረ ነው እናም አንድ ቤተሰብ በድንጋጤ ቤታቸውን ለቀው ሲወጡ አያታቸውን የዘነጉ ይመስላል እርዱኝ ባካችሁ እርዱኝ ጦርነትማ አይቆምም ያብሻል ጦርነት አይቆምም እንዴት እንጀራሽን ትገፈትሪያለሽ እንዴት ቢዝነስሽን ላሽ በልትያለሽ ቆይ እንጀራሽ ላይ አሸዋ ትመትኛለሽ እንዴ እና ለተፋላሚ ወገኖች እረፍት ነው የሚሰጣቸው አየሽ ሁለቱም አቅም ከሌላቸውና አንዱ ምንም ማድረግ የማይችል ከሆነ ጦርነቱ ይቆማል ማለት ነው ስለዚህ ጦርነት ፍቅር ምናምን የሚለው ታጇክሚና እረፍት ትሰጫቸዋለሽ ከዛ አንቺ ሌላ ቦታ ትሄጂና ይሄ ወገን ተጎድቷል ይሄ ወገን ደግሞ ልክ አይደለም ተበድሏል ምናምን ትይና እነዚህ እስኪደራጁ ድረስ እዛ ሄደሽ ጦርነት ቀስቅሰሽ ከችት ያለሽ ማለት ነው ከዛስ ምን ከዛል አንድ ጥይት ከተኮሰ በቃ ጦርነቱ ተጀመረ ማለት ነው ስራሽን ጨረሽ ሌላውን እርስ በርስ በራሳቸው መንገድ ታሰሪያቸዋለሽ Yeah motherfuckers you see this shit who's daddy now bitch የተልባ ከተማ ህዝብ ይፈርደኛል ያልተጠቀምኩትን መብቴ ተጨፍልቆ ከፍየም በደል ደርሶብኛል መብታችን ያለው በእጃችን ነው እኔ ለተልባ ህዝብ ምሳሌ ለመሆን ይህንን ኤሌክትሪክ ጨብጣለሁ እንዳትጠጉኝ ተመለስ
አፍንጫህን ነው የምሰብርልህ። ይኸው ነስር በነስር ነው ማረግ። እንዴ ጫኔ ጓደኛዬ እባክህ ውረድ እባክህ። ምን መሆን ነው እንዴ? እንዴት ራስን ልታጠፋ ትሞክራለህ? ማንን ይድላው ብለህ ነው መስዋዕት የምትሆነው? ጋሚ በኔ ይበቃል፣ በኔ ይበቃል። አትእብድ፣ አወርድም። ውረድ ብያለሁ ዛሬ አወርድም። በኋላ ቆምጬ ነው የምጥልህ። በሰላም ሞክሬማ የሚሰማኝ አጣሁ። አልወርድም። ጫኔ ምን መሆን ነው? ለትንሽ ነገር ብለህ ህይወትህን እንዳታጣ። ባይሆን ያስከፈሉን እቁብ ጥለን እናግዛሃለን። ጉዳዩ የገንዘብ አይደለም። እስከ መቼ እንዘረፋለን ነው? እስከ መቼ ያልተጠቀምንበትን እንከፍላለን? እስከ መቼ ነው? ሰውዬን አውረድ ብያለሁ። አልወርድም። መላው የተልባ ህዝብ ይፍረደኝ። መላው የተልባ ህዝብ ይልኝ። ለመላው ህዝብ ይህ እዚህ ጋር ሞተ እንዴ? አይ ኤሌክትሪኩ ብዙ ኃይል የለውም። ይነሳል። ዶክተር ነበርኩ፣ ግን ደሞዙ ስለማይበቃኝ ነው ይህን ስራ የጀመርኩት።